ጃርቲን ከትውልድ መንደሯ ከቡራጭሌ ላሳክምሽ ብላ ወደ አዲስ አበባ ያመጣቻት ሴት ጥላት ጠፋች። የለም ጃርቲን ከመንደሯ ያመጣት ወንድ ነው። እርሱ አማኑኤል ሆስፒታል ሊያስገባት ሞክሮ ነበር። ድንገት ጠፋችበት። ፈልጎ ሲያጣት ተመለሰ። እነዚህ እንዲያው በደፈናው ስለ ሴትየዋ የተነገሩ እንጂ ማንም እርግጠኛ ሆኖ ስላመጣጧ ሊያስረዳኝ አልቻለም። ዛሬ ስሜ ጃርቲ ነው የምትለው ሴት አምና አዮ እየተባለች በአዲስ አበባ ጉለሌ ንግድ ባንክ አቅራቢያ የውሻ ቡችሎች ታጠባ የነበረችው ናት። ያቺን ሴት ውሾች ከምታጠባበት የጎዳና ጥግ ደርሼ ሳገኛት ሁለት ጡቶቿ በሁለት የውሻ ቡችሎች እየተጠቡ እርሷም ቆርቆሮዎችን እንደ ከበሮ እየመታች ትዘፍን ነበር። አምና በእናንተ ሬዲዮ ሸገር በልዩ ወሬያችን ስለዚህች ሴት ከነገርኳችሁ በኋላ የብዙዎች ልብ ተነካ። ስለ እርሷ በማዘን የሚናገረው በዛ። ከዚህ በኋላም የሕይወቷን መንገድ የሚለውጥ ሰላሟን የሚሰጣት አጋጣሚ ተፈጠረ። የእርሷ ነገር በእንጦጦ ከሚገኘው ጌርጌሴኖን የአእምሮ ሕሙማን መርጃ ድርጅት ተሰማ። ከዚያስ የሆነውን ከድርጅቱ መስራችና ስራ አስኪያጅ ከአቶ መለሳ አየለ ስሙ። ሰዎች ናቸው ሸገር ላይ ሰማን። ውሻ ታጠባለች፣ ግራና ቀኝ ሁለት ውሾችን ሁለት ጡቷን አጥብታ በጣም በሚያሳዝን ሁኔታ ላይ መንገድ ላይ የምትተኛ ብለው አቀረቡ ተብሎ ሲባል እንግዲህ በጥቆማ ነው እኛ ሄድነውና ሄደንም ውሻውና እሷን መነጠል በቃ ትግል ነበርና በዛ መልኩ ነው ከውሻዎች ነጥለን ለማምጣት ሞከርን። ከመናደዷ የተነሳ ወደ ውሻዎች የመልሱኝ ነበር ጩኸቷ የነበረውና እኛ ጋርም አንድ ሴት ውሻ ነበረችና ወደ 15 ውሾች ወለደች። ሰርቃብን ሁለት ውሾች ይዛ ትተኛ ነበር። እኛ አላወቅንም። ምን ሆና ተረጋጋይ ስንለካሷ ከውስጥ ደራርባ ልብስ ከስር ለካ እነሱን ጡቶቿን አስነክሳ ነው ቁጭ ምትል ያለችው። ከዛ ነው እንግዲህ ወደ ሐኪም ወሰድን። ሆስፒታል 2 ወር 3 ወር ገደማ አስተኝተናታል። እንግዲህ በዚህ በአይምሮዋን ብትረጋጋ ብለን እዚህ ቅዱስ ጴጥሮስ እዚሁ ቅርባችን አለና ያረጋጓት መጣች። ከዛ ስትወጣ በቃ ኖርማል ሆና ነው የመጣችው። ይህች ሴት ከምዕራብ አርሲ ያመጣኝ ወንድ ነው እንደገና ደግሞ ሴት ናት እያለች ስትናገር ስለነበር ይህንን የሰሙ ሊያሳክማት ያመጣት ወንድ ነበር። የለም ሴት ናት እያሉና እየተባባሉ ቢቆዩም ለዚህ ምላሽ የሚሰጥ እርሷንም ከቤተሰቦቿ የሚያገናኝ አጋጣሚ ተፈጥሯል። ከዕለታት አንድ ቀን ድርጅቱን ለመጎብኘት የሄደና ታጠቅ ለገሰ የተባለ ግለሰብ በግድግዳው ላይ የተለጠፉትን ሴቲቱ የውሻ ቡችሎች ታጠባበት የነበረውንና የዛሬውን ጤናማ ሕይወቷን የሚያነጻጽሩ ፎቶግራፎችን ተመለከተ። ስለመጣችበት መንደርም ተነገረው። ይሄኔ በተባለው መንደር በቡራጭሌ የምትኖር እህቱ ትውሳለችው። ከዚህ በኋላ እንዲህ አደረኩ ይላል። ቡራጭሌ የሚባል ቀበሌ ውስጥ ነው የምትኖረው። በአጋጣሚ መንደሩን ስለምናቀው እዛ ያሉ ሰዎች ጋር ስሟን ጠይቀን እንዲፈልጉና ቤተሰቦቿን እንዲያገናኙን አደረግን። ባለቤቷ ሌላ ስላገባ የእሱን ሚስት አገኘች። እህታችን እዛ ስለነበረች ማለት ነው። እሷ ደውላ እሷ ልታገናኘን ፈቃደኛ እንደሆነ ስትነግረን ደውለን አገኘናት። የዚህች ሴት ባለቤት ስለጠፋችበት ከእርሷ የወለዳቸውን 2 ወንድ ሕፃናት ይዞ ሌላ ሚስት አግብቶ ይኖራል አሉ። ሌላ ትዳር ቢኖረውም የልጆቼ እናት ትምጣ እንጂ ቤት ተከራይቼ በአግባቡ ላኖራት ከአሁኗ ሚስቴ ጋር ተስማምቻለሁ ማለቱን ከእርዳታ ድርጅቱ ሰዎች ሰማው። አሁን ትናንት አዮ እያሉ የሚጠሯት እውነተኛው ስሜ ጃርቲ ነው የምትለውን ባለታሪካችንን አገኘኋት። በሚያስደስት ጤንነት ላይ ትገኛለች። ኦሮምኛ ተናጋሪ ናትና ባስተርጓሚ አዋራኋት። ያኔ ጎዳና ላይ በነበርሽ ጊዜ የነበረሽን ህይወት ምን የምታስታውሽው ነገር አለ? ጊዜ ከራራ ጅርቱ ሰኒ ህይወቴ አከምታስታውስታ ማሊቤክ አላቅም። የዚህ ድርጅት ውስጥ ከገባሽ በኋላ ኑሮሽ ምን ይመስላል? እርጋ ስትዱፍቴ ቦዳ ጅሩን ከከሚ እንዴ በማዮሰኒ እና አጂነኩ ደንጸን ያኔ ዘያለሁ በጣም ያመኝ ነበር። አሁን ግን ደህና ነኝ። መጀመሪያ ከየት አካባቢ ነው የመጣሽው? ልጆችስ አሉሽ ወይ? እሺ ብይከ ኤሳ ዱፍቴ ጆሌስ ቀብዳይ ቀባይ ጆሌ ለማቀባ የለምት ቡራጭሌ የለምት 2 ልጆች አሉኝ። ጨሌ የሚባል አገር ነው። ከዛ ነው የመጣሁት። አሁን እዚህ ድርጅት ውስጥ እንዴት እየኖርሽ ነው? አስኬስ ጋጅራቱ ኢሳኒ ሰከም ቀርቀርታ አትስ ለውጢን ከከሚ አሲት የርማውሊን ወሩ
ቤተሰብ ወሌን ጅራዴ ማለት ያው አሁን ጤነኛ ነኝ ከነሱ ጋር ያው እያኖሩኝ ነው። ሴቲቱ ባለቤቷና ልጆቿ እንደናፈቋት ትናገራለች። ሄዳ ልታገኛቸውም ጓጉታለች። ይህም ይሆን ዘንድ ሌላ መልካም አጋጣሚ ተፈጥሮላታል። አቤል ተፈራ የተባለ ሰው ወደ እርዳታ ድርጅቱ አንድ ቀን መጥቶ ነበር። ስለ እርሷ ከሰማ በኋላ ቀሪውን ለኔ ተውት ብሏል። አቤልን አገኘሁት። ምን ልታደርግ አሰብክ ስል ጠየቅኩት። በግሌ የዚህን ወጪ ያለውን ለመሸፈን ነው ቃል የገባሁት። ስለዚህ አገሯ ላይ አድርሰን ከቤተሰቧ ጋር ተገናኝታ ያው ቀሪ ህይወቷን በደስታ እንድታሳልፍ የበኩሌን ጥረት ለማድረግ ነው። ይህንን ወሬ ባለፈው አርብ ከነገርኳችሁ በኋላ አቤል በቃሉ መሰረት ጃርቲን ትናንት ማክሰኞ ማለዳ ወደ ትውልድ መንደሯ ይዟት ሄደ። አመሻሽ ላይ ስልክ ደወልኩለት። የደስታ ሲቃ እየተናነቀው ይገርምሃል ወንድሙ ከተማ መግቢያው ጫፍ ላይ ደርሰናልና እንግዲህ በያዝነው ፕላን መሰረት አሁን ከዚህ በኋላ ቤተሰቦቿን እናገኝ ነው የሚሄደው። እንግዲህ አገሩ ደርሰናል ማለት ነው።
ከዚህ በኋላ የሚቻለውን ያህል እኛ ሞክረናት እንግዲህ ትላንት ስትሄድ እንዲህ አልነበረችም። ዛሬ ላይ ግን እንዲሆና ተሽሏት ለውጥ አምጥታ ይሄው ለቤቷ በቅጣት ነገር አሁን አይምሮ ህመም አይደንም ብላችሁ አስባችሁ ከሆነ ይሄው ድኖ አየነው። ስለዚህ ከዚህ በኋላ ሁላችሁም እሷ ታማሚ ነች ብላችሁ ውስጣችሁ ማደር የለም። እንደማንኛውም ሰው እኩል ሁሉን አስተሳሰብ ያላት እንደማንኛውም ሰርታ የምትገባ ነው የምትሆነውና ማግለል የሚባል ነገር ይታይ አይገባም። አባትም ተረክበዋል። እንግዲህ በርቱ። ከዚህ በኋላ መልካም ጊዜ ይሁንላችሁ። እንግዲህ ተቃቀፉና ተቀበሉ። እሺ መሳይ ጌታቸው በመሆን እዚህ ከተማ ተገኝተን ይህንን ዶክመንተሪ በዛሬው ዕለት ማለትም ግንቦት 30 2008 ዓመተ ምህረት ሰርተናል። ያው የዚህ ዶክመንተሪ ሙሉ ገቢው የሚሆነው በአይምሮ ህመም የሚሰቃዩ ላሉ ወገኖቻችን እንዲሁም ለጌርጌሴኖን የአይምሮ ህሙማን መርጃ ማህበር ይሆናል። እስካሁን ድረስ በነበረን ቆይታ በጣም አመሰግናለሁ። አቤል ተፈራ ነኝ። ቴንኪዩ። ስሜ ብዙአየሁ እባላለሁ። የስነ አእምሮ ህክምና ባለሙያ ነኝ። ጃርቲን ካገኘናት ጊዜ ጀምሮ እንግዲህ የነበረን ሂደት ሶስት ባለሙያዎች ነው ስንከታተላት የነበረው በቅዱስ ጴጥሮስ ቲቪ ስፔሻላይዝድ ሆስፒታል ላይ የጊዜው ነበረ ክትትላችን። ቢያንስ እስከ 3 ወር በላይ ነው እኛ ጋር ያስተኛናትና ጥሩ ክትትል ስናደርግ የነበረው በተለያዩ መድኃኒቶች ላይ የነበረውን ሁኔታ ነበረ እና መጨረሻ ላይ ግን ሜንቴናንስ ዶዟ ወይም ደግሞ እሷን ጥሩ ሁኔታ ላይ ያደረጋት የመድኃኒት ላይ ስትደርስ ጌርጌሴኖን የተባለው የአእምሮ ህሙማን መርጃ ማህበር አለ። እሱም ነው መጀመሪያ የሚያመጣት። ለሱ አስረከብ ነው። አክቹአሊ እሱም በጥሩ ሁኔታ አንዱ የአእምሮ ክፍል ኪኒኑ ብቻ ሳይሆን የሶሻል ሳፖርቱ ነውና ጥሩ የሆነ ሶሻል ሳፖርት ስለነበራት ውጤቷንም በጥሩ ሁኔታ ልናየው ችለናል። ይሄ የሚያመለክተን ምንድነው? የአእምሮ ህክምና በአግባቡ ጥሩ ሁኔታ መድኃኒቱን ከተከታተልንና ጥሩ የሆነ ማህበራዊ ድጋፍ ከተገኘ ለውጥ እንደሚኖረው ነው። በዚህ ላይ ህብረተሰቡም ይሄን ግንዛቤ ቢይዝ የተሻለ ለውጥ ይመጣል። ስለዚህ በዚህ አጋጣሚ የጌርጌሴኖን የአእምሮ ህሙማን መርጃ ማህበርንና እንዲሁም የእናንተን አባላት እጅግ በጣም ነው የማመሰግነው። ይሄ ማለት በኪኒን ብቻ ሳይሆን የሰው ልጅ የማህበራዊ ድጋፍንም በተጨማሪ ሲያገኝ ምን ያህል ጥሩ የሆነ
ግንዛቤ ኖሮት ህብረተሰቡ ሌሎቹንም በእንደዚህ አይነት ህይወት ውስጥ ያሉትንም ድጋፍ ቢያደርግላቸው የአእምሮ ህሙማንን በቀላሉ ማዳን እንችላለን እና ይሄ የተሻለ ነው። ሌሊት 10 ሰዓት ወጣን ከቤታችን። አሁን ላይ ባሌ ዶዶላ የሚባል አገር ደርሰን ከዛም በእግር ወደ 3 ኪሎ ሜትር ያህል ወደ መንደሩ ገብተን ቦሬ ጪላ የምትባል አካባቢ ደርሰን እንግዲህ ለቤተሰቦቹ አስረክበን በጥሩ ሁኔታ እንግዲህ አካባቢው ላይ ያለው ህብረተሰብ ተሰብስቦ ጠብቀውን በደንብ አርገው ተንከባክበውን ነው ተቀብለውን እሷንም እኛንም መርቀውን ነው የተለያየ ነውና በጣም ጥሩ ጊዜ ያሳልፈናል። የመጣችሁ ልኡካን በአጠቃላይ በጣም ደስ የሚል ጊዜ እንዳሳለፍን ነው የሚሰማኝና ከጎናችን በመሆን እሷን እዚህ ድረስ ለማምጣት ያነሳሳችሁ በአጠቃላይ በተለይ ሸገር ኤፍኤም 91.1 በሸገር ላይ 102.1 ላይ በተደረገው ሰፊ ቅስቀሳ ይሄንንም እናንተንም እንድናገኝ ሆኗልና በአጠቃላይ ጥሩ ጊዜ ያሳልፈናል። ድካማችሁን እንግዲህ እግዚአብሔር ይቁጠርላችሁ። በጣም ደስ የሚል ጊዜ ነው ያሳለፍነውና ሙሉ ነገሩን እስከዚህ ድረስ ያለውን እኛንም እንችላችሁ ነው እዚህ ድረስ ያመጣችሁንና አድርገን ማናቀውን ነገር ነው እስካሁን ከቤታችን ነው የምናሰናብተው። ቤታቸው ድረስ አገራቸው ድረስ አምጥተን ለቤተሰብ ያስረከብነው ሰው እስከዛሬ የለም። ይሄ ለመጀመሪያ ጊዜ ነው። ታሪክ ነው ለራሴም እስካሁን 85 ሰው ነው ድኖ ለመሸኘት የሞከርኩት፣ ግን ከዚህ ውስጥ አንዱንም ለቤተሰብ አላስረከብኩም። ስለዚህ 86ኛው ሰው በእናንተ ምክንያት ጥሩ ነገር አልፏል። አገርም ባጋጣሚ ልናይ በቅተናልና በጣም ጥሩ ጊዜ ያሳልፈናል። ህብረተሰቡ የአእምሮ ህመምን አይደንም የሚለውን አመለካከት የሚያስቀር ነገር ነው የተፈጠረውና በጣም ጥሩ ጊዜ ያሳልፈናል። እግዚአብሔር ይስጥልን። እግዚአብሔር ከሁላችን ጋር ይሁን። እሺ፣ በጣም ጊዜ ይስጥልን።